አረ ማዘር ዳቦ አንተ የሸነው ዳቦ ይለኛል ሊዞር አረ ምንም እንኳን የእንጀራ አባቴ ቢሆን ፍዳይና ብለቱ አሰቃይቶ አሽቶ ቢያሳድገኝ ምን ለሱ ጥላቻ የለኝ። ይሄ ሰውዬ ወደ ጉድጓድ እያመራ ነው። ተረጋጋ። ይድናል አትበለኝ ዶክተር። ይኸውልህ በህይወት ሳለ ኩላሊቱን ዶኔት ማድረግ ኩላሊት መርዳት ይፈልግ ነበር እና እባክህ አባቴን ኩላሊት ዶክ ምን ማለት አንዴ ቺክ አምጪልኝ ማጨመራብሽ ምን ቸኩዬ ነበር ተሎ አይደርስም እንደምን ሳፈት ነው አረማንዬ የሆነ ቦታ አውቅሻለሁ ልበል ይሆናል ብራዘር ይመስለኛል አርቲስት ነህ አዎ አንቺ አውቀሽኛል እንደውም የሆነ ፊልም ላይ ሲጋራው ነው ተውነሃላ እንደምታውቁት ግስላው በራሱ ገስሎ ፈመሰ ባንኩ ዘመን እንኳን ፍቅር ሲዝም መጥቶ በዚህ ስታት ፈመሰ ይሄው ዮናታንም እማ በማለቱ በእናቱ ፈመሰ ታኩር በበግቴስታ ካሙዙ በሙዙ ዮኒማኛ ራሱ በጋርቡ እንደሳክሱ ይሄንን ፊት ይዞ ሰግጠው ፈመሱ እሺ ይሁን እሱ እና መልእክተኛው ባሉበት ቲክቶክ ላይ ባለ መጋዝ ድምጾች እና ስቲፎን ስናይ ቦምባስቲክ ሳይድ አይ ብቻ ተጠንቀቁ ፓርቲቱ ይቀጥላል ሁልሽም ጠብቁ ሼር አድርጉላችሁ ማዘር ዳቦ ግዙልኝ አፈርዘ አረ ማዘር ዳቦ አንተ የሸነው ዳቦ ይለኛል ሊዞር አረ ማዘር ዳቦ እኮ ፈልጊ መለመለ ዳቦ ይለኛል ሊዞር አረ ማዘር ዳቦ አረ አንተ የሸነው ነው ታፈልግ እኮ እሱ ጨርሱኝ ዳቦ ቀርቦኝ ነው አንተ ዘርበል አረ ማዘር ምንድነው አረ ዳቦ አንተ ዳቦ አበለኝ ስልክ የለም አለኝ ሽጠው አረ ማዘር አይቀልዱብኝ አረ ዳቦ አረ አንተ ዘርበልኝ ልሽናበት አልኮርሶሽኑ ግን ዳቦ ውስጡኝ ስልክ አለ አዎ በስተመጨረሻ አርሰናል የሚበላው ዋንጫ ይሄ ሆነ ምንድነው ዋንጫ ባይበላ ሩዝ ይበላ ሁለተኛ ደረጃ ላይ ያለ ሰው ተመልከት ሁለተኛ ደረጃ ላይ ክለብ ተቻለ አንድ ሙሉ የጻፈ ደራሲ ለእናት የገዛ ደብዳቤ በጻፈ ማይችል ተቻላል ይሄው ሉክ እንደዛ ነው አርሰናል ቻምፒዮንስ ሊግ ይካፈል ነው ትናንት በሜዳው ተገርፏል ወይ አርሰናል ብሎ የተሳካለት አርሶ አደሩ ብቻ ነው ማንም አልተሳካለት ሞራል አጨብጭቡ እንዴ አባ ቆይ አባ ቆይ አንድ ነገር ልንገርክ እኔ እኮ በጣም አዝኜ ነው ባዶ ቦርሳ ነው ምንም የለውም ዶላር እንኳን ጣል ባላረግበት ስልኬ እንኳን ልክተትልህ ኢትዮጵያዊነት መልካምነት ቸኮለና ዘገየ አቤት እንዴት ናችሁ ዛሬ መስገን እንዲው 20 አመት ሙሉ ሳትጣሉ በፍቅር በጓደኝነት አብራችሁ ይኖራችሁ የሚባል ወሬ ሰማሁ አዎ እንዲው ሚስጥሩ ምንድነው ያልተጣላችሁ በስማ አንደኛው መከባበር መቻቻል መዋደድ መሰማማት ያስፈልጋል እና ለዛ ነው አመት ሙሉ ያላሳለፈ ነው አብቴ የተጣላችሁ ነው እንዴ እናስ እንደዚህ ምን ለውራ ቢጀፈር ነው እንደዚህ ነው ተቻችለን እና ደውን ለዝራት ለናጀልቲ ደቦክ ነው አጅራ ማዲ አበራህ ያሰኛ አንደሩ አልተደም ወይ ጋጃት ዲጂ ተደረጋች እሺ ነው አንደሩ አባ ማባና ረበዲና ራልጀኒ ማዲ أبا ربي جدي بدي أبا ربي يا ربي صدقتنا راجعني هذا المناماتي مثلت أبلتي أنا أبدا إنما مرنا ما ياتو نما بيتو أنا برر إن لا دبولي ينتج صدقت والله بالله إنما نما بيننا سمارك ما ليجي لا راجع إيش هنا راجع لكاسي بيننا أن برر فين ተረጋጋ ምንም አይፈጠርም እሺ ዶክ
እሺ ሰላም የታማሚው የቅርብ ዘመድ እኔ አይውለደኝ እንጂ አባቴ ነው። በቃ እንጀራ በሱን ያሳደገኝ እንጀራ አባቴ ነው። በቃ እንዴት ነው በጠና ታማዋል። በቃ እና ደክሟል። ምንም የሚያስደነግጥ ነገር የለም። የህክምና እገዛ ይደረግላቸዋል፣ ይሻላቸዋል። አንተ መረጋጋት ነው ያለው። አይዞህ በቃ ደክሟል እኮ ነው ያለኝ እኮ። ተረጋጋ ታሟል እንጂ ሞቷል አልተባለም። ምንድን ነው ታሟል ይሁን በጠና ወይ ተረጋጋ ይደረግላቸዋል፣ ይሻላቸዋል። በቃ ቆይ አንዴ ከዶክተሩ በደንብ መስማት ፈልጋለሁ። እናንተ እየሄዳችሁ ጠብቁ። ሂዱ በቃ ታሟል ማለት ይሞታሉ ማለት አይደለም። እኛ ተንከባክበን እናደናቸዋለን። አንተ ተረጋጋ። በጠና ከታመሙማ ለምን ይድናሉ ዶክተር? ምን ማለት ነው? ምንም እንኳን የእንጀራ አባቴ ቢሆን ፍዳይና አብልቶ አሰቃይቶ አሽቶ ቢያሳድገኝ ምን ለሱ ጥላቻ የለኝ። ይሄ ሰውዬ ወደ ጉድጓድ እያመራ ነው። ተረጋጋ። ይድናል አትበለኝ ዶክተር። ይኸውልህ በህይወት ሳለ ኩላሊቱን ዶኔት ማድረግ ኩላሊት መርዳት ይፈልግ ነበር እና እባክህ የአባቴን ኩላሊት ዶክተር። ምን ማለት ነው? የአባቴን ኩላሊት ሲጀመር ህጉ አይፈቅድም። መናዘዝ መፈረም አለበት መጀመሪያ። እንደዚህ ነገር ደረጃ ልጁ እኮ ነኝ ዶክ። አይቻልም። ልቀቅ ዶክ። የአባቴን ኩላሊት እካክ ነው ዶክ። ፎክት ነው ዶክ። እንደዛ ነው ዶክ። ተወዳጃጀው እኮ ጋሽ ምንድነው የሚያቅመደምድህ እንደዚህ ጦር የሚል? ተወኝማ በእናትህ። ትናንትና ከተማ ሂጄ አንድ ቺክ በልቼ በቃ ወገቤን ያቅመደምደኛል ነው የምልህ። ምንም ደግሞ እሱ ቂጣ ነገር ዋ እስከ ዛሬ ከተማ ሂጃለሁ ምናምን የምትል ምን ነው እንግዲህ ቺክ አልበላህም እንዴ እስከ ዛሬ? አልበላው ቀርቶብሃል ወንድሜ። ብትበላ ነው የሚሻል። ይሻላል። ብላ ሄድና ዋ A few moments later አቤት ምን ልታዘዝ? አንዴ ቺክ አምጪልኝ ማጨመር አድርግሽ። ምን ቸኩዬ ነበረ ተሎ አይደርስም። እንደምን ሳያፈት ነው 15 ቀን እንደተለያየ እኔ የምሰራበት ሆቴል ውስጥ ወንድ ይዛዝ መጣለች። እኔ ስራዬን እወዳለሁ። ስራ ነው። እኔ ነኝ ማስተናግደው። ሩም እኔ ነኝ ማስተናግደው። ሩም ሰርቪስ ጮኩ በጣም ምንድነው? ተደርቦብኝ ነው። ምንድነው የሚደረብህ? ስራ በስራ ላይ ተደርቦብኝ። ምን ላምጣላችሁ? ወይ ነው የምንፈልገው እኛ። ወይንም አጠጣም ወይን አጠጣም። ያማታል። ምን ይመለከታል አንተ? ምን አንገባኝ። እሺ ወይን ሌላ የምትፈልጉ ነገር አለ? ምንም አካባቢ ፋርማሲ አለ እንዴ? ልታውጣት ነው? ልታውጣት ፕሩደንስ። ኧረ ተው ፈጣሪን ፍሩ። ሂድ አንተ። ምን የታዘዝከውን ይዘና። እሺ አቤት ምን ፈልገህ ነው? በቃ ውለዱት። እኔ ያሳድገዋለሁ። ላሳድገው። ሰላም ነው አባ? ሰላም። አንድ ጥያቄ ልጠይቅህ ነበር። አሁን ላይ ከመንግስት ሰራተኛና ከቀን ሰራተኛ የተሻለ ኑሮ የሚኖረው ማንኛው ነው? ምን ጥያቄ አለ? የቀን ሰራተኛ ነው። ለምን? ምክንያቱም የሚያገኙት ገንዘብ አሪፍ ነው። በእርግጥ ሲሰሩ ይበሳቆላሉ። ከዛ ውጭ ግን የመንግስት ሰራተኛ ባይዘው በብድር ነው የሚኖረው። ሱቅ ቼክ ብታረጊ ሁሉም ዱቤ እየወሰዱ ነው። ለምሳሌ አቴ ሱቅ አላትና እንዳለ ዱቤ የሚወስዱት የመንግስት ሰራተኞች ናቸው። ስለዚህ የቀን ሰራተኛ የተሻለ ነው ብለህ ታስባለህ? ኤግዛክትሊ፣ በትክክል አመሰግናለሁ።